ምንድነው ግን እኛ ሀበሻ በስደት ስትረስ እኮ ነው። ስትረስ፣ ስራ ያለ መሳካት ወይ የቤተሰብ ስትረስ። ዝም ብለው ይበላሉ፣ ቀለበት ይተሳስራሉ። እኔ አሁን አንድ ሱዳኒ ባል ያለኝ ከሱ ጋር ቀለበት፣ አንድ ሱዳኒ ባል ያለኝ ውሽም አለኝ። እሰርልኝ ልበለው ቀለበት። በቃ ድግስ፣ የኔ ድግስም በላይ ድግስ ነብሳቸው የቤሩት ህዝብ ራውቄ ነው። ኧረ ሚካኤል አባቴ ምን አድርጌው እንደው ሱዳን ከማገባ እዚህ ዝም ብሎ አንድ ቦርቆ አበሻ አይሻለኝም እንዴ? ዝም ብሎ በቃ አበሻ ስራ የሌለው ራሴ እያኖርኩት እያስለበስኩ እንደዚህ አንገቴ። እኔ ከሱዳን ሰላምታም የለኝም እናቴ ታውቄ ነው። እኔ እንደዚህ ለጫወታ እንድትስቁ እንድትጫወቱ ምናምን ብዬ ነው እንጂ እንደዚህ አንገቴ ማርያም ሌላ ሀገር ጋር ኧረ አንገቴም ይቆርጣል። ማርያም ሚካኤል ምን አድርጋችሁ የታነቀችው ስታሳዝን። አሁን ቁጭ ብላ ፎቶዋን ሆስፒታል ውስጥ ቁጭ ብላ በፊት ከመታነቋ በፊት ሆስፒታል ውስጥ ቁጭ ብላ የሆነ የሚበላ ነገር ኩብዝ ነገር አጠገቧ ተቀምጦ ፎቶ ልካልኝ ሰላም አንጀቴን በላችን። ግን ለምን ለሚያልፍ ቀን ለምን ችግር እኮ ያልፋል፣ መከራ ያልፋል፣ ስቃይ ያልፋል። እዚህ ሀገር እኮ ጋይስ፣ እዚህ ሀገር እኮ ማርያምን ለአንድ ሱዳን 3 ሴቶች ሞተር ይገዝላቸዋል። ሞተር ከዛ ሱዳኖቹ አንድ ፋራ ከገጠር የመጣ ሞተሩ እየነዳ ዝምት ብለው በሴት ብር ማርያም። እኛ አበሻ እኮ ቆሻሻዎች ነን። በጣም የሚያሳዝነው ማለት ህዝቡ አለቀ ቤሩት ላይ። እኔ ይሄ ነው የማገባው። እየባ ና እንዴ ሀቢባ የወደፊት ባሌ እዩ ውሽማዬ ነው ገና አልቀመሰም። እኔ ብቻ ላይ ማስቀምሰው አሁን እብድነሽ ዜዶ በእናትሽ በጣም ደበረኝ የምር። ታዲያ ትንሽ እንደዚህ ያዘንንም ትንሽ እየሳቅንም እንጂ ሁሉ ጊዜ ያዘንማ አይሆንም። አቢባዬ አይሆንም። የኔ ነው ለዚህ ለሚያልፍ ህይወት ማለት አጭር ናት። ህይወት ታልፋለች። ችግር ያልፋል፣ መከራ ያልፋል፣ ማጣት ያልፋል፣ ሁሉ ህመም ያልፋል። የሰው ልጅ በህመም እንኳን እየተሰቃየ ሆስፒታል ተኝቶ በጎማ እየተጸዳዳ ጎማ ተገጥሞለት ግሊኮስ እየተሰጠው በኦክሲጅን እየተነፈሰ ስቲል መኖር ይጓጓል። ስቲል ነገን ተስፋ ያደርጋል። ለምንድን ነው በቀላሉ ተስፋ የምትቆርጡት? የአሁን ጊዜ ወጣቶች ለምን? ይህኔ እኮ ለትንሽ ነገር ነው። ይህኔ ከባሌ ጋር ተጣላው ብለው ራሳቸውን ያጠፋሉ። ይህኔ ከቤተሰብ ጋር ተጣላው ብለው፣ ይህኔ ከጓደኛ ጋር ተጣላው ብለው፣ ይህኔ እዳ አለብኝ ብለው፣ ይህኔ ገንዘብ አጣው ብለው፣ ይህኔ ስራ አጣው ብለው። ይህ ሁሉ ነገር እኮ ኃላፊ ነው። ግን ነፍስን የሚያህል ነገር ማጥፋት ያሳዝናል እውነት። እኔ ካሁን በኋላ ለሰው የሞተ ሰው አላለቅስለትም። ለራሴ ነው የማለቅሰው። በቃ ማርያምን ሀቢባ እኔ የምፈራ በህይወቴ ነው የምልሻለሁ። ሞሞቴ አይደለም አሟሟቴም አይደለም። ባገሬ ሆኖ እዚህ አስቢው ሬሳዬ ፍሪጅ ላይ ተደርጎ እናቴ እዛ ስታለቅስ ስትጠብቅ ሬሳው ያለች ኧረ አልፈልግም። ልክ ኤርፖርት ላይ ስደርስ ይግደለኝ እግዚአብሔር። ኢትዮጵያ ኤርፖርት እንደዚህ ስረን ይኸው እያስፈራሪኝ ነው ሀቢባ። ይኸው ሀቢባ ይዋቸው ይሄ ሱዳኒ ባሌ ነው። ሱዳኒ ባሌ ነው። ይሄ አንድ ሱዳኒ ነው። ጀማል ሬስቶራንት አባታችን የቤሩት አባታችን ሀቢባ ያለሻሽ እንደዚህ ሀቢባ ብሎ ስማለ ሙስሊም ናት ብሎ ያለ እንትን ሀቢባ እንትን ይሄው ፀጉሬ እኮ ተሸፍኗል። ይሄው ፀጉሯ እኮ አይታይም።
ተሸፍነዋል እኮ አላ ማርያም ላይ አይታይም። ጀማል ደግሞ ጉራጌ ነው። ሙጣዋ ነው ጉራጌ። ይኸው ጀማል ምግብ ቤት የሱ ነው። ይሄ ማሻአላ። ኧረ ፀጉሬ ተሸፍኖ የለ እንዴ? አላየህ? ተሸፍነዋል። ዝም በይው ዝም ብለሽ አጋቢና አፋች የዚህ ሀገር አጋቢና አፋች ነው የዚህ ሀገር። ከፈለገ ያጋባል፣ ከፈለገ ያፋታል። የቤሩት ሽማግሌ ነው በይኛ ሽማግሌ አባታችን። አዎ ያለስ ማን አለን? እና እንዳለ እንትን እኮ መርካቶ እኮ ነው የሚመስለው ጋይስ። ቤሩት እኮ ኢትዮጵያ በሉት። ምን ሆነሽ ነው መርካቶ? በዛ ብሄድ አሁን ባሳይሽ። ኧረ መብራን እሺ አሉ እንዳለ ገበያ